ሰላም 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 ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ ያለው ፈጣሪ የተመሰገነ ይሁን። ሰላማችሁ ባላችሁበት በዝት ይበልልኝ። እኔ ቤተሰቦች እንዴት ናችሁ? እኔ ያለው ፈጣሪ የተመሰገነ ይሁን። ይኸው ዛሬም መጥቻለሁ በድጋሚ በአዲስ ነገር ባሪፍ ነገር ነው የመጣሁላችሁ። እስከ መጨረሻው ይሄኛው ቪዲዮ ተከታተሉት። ግን ይሄን ቪዲዮ ስታዩት ላይክ፣ ሰብስክራይብ እያደረጋችሁ ጀምሩት። ኮሜንት ላይ አሪፍ ነገር እየሰጣችሁ ጀምሩት ይሄን ቪዲዮ ስታዩት እና ከዚህ በፊት በርግጥ ነግሬያችኋለሁ። ቪዲዮ ካያችሁት ማለት ከዚህ በፊት የነገርኳችሁ ቪዲዮ ላይ ደስታ ስለኔ አንዳንድ ነገር ነግሯችኋል። እሱም እኔም ነግሬያችኋለሁ። ደስታ የኔ በቃ ጓደኛዬ ነው፣ የምወደው ጓደኛዬ ነው። ወንድሜም እንደሆነ በቃ እኔ እንደ ወንድሜ ነው የማየው። አንድ ጓደኛ ከመጠን በላይ ሲወደድ እንደ ወንድም ነው የሚታየው። እኔም በዛ መልክ እንደ ወንድሜ ነው ያየሁት። ማከብረው የምወደው ወንድሜ ነው እና ዛሬ ደግሞ የምነግራችሁ ነገር ምን እንደሆነ ታውቃላችሁ ቤተሰብ? አሁን ትንሽ ችግር እየተፈጠረ ነው። ነገሮች ስላልተመቻቻቸው ይሁን ምናምን ይሁን በቃ አሪፍ ላይ አይደሉም። አሁን ላይ እየተፈጠረ በቃ ነገሮች ምናምን ሊያስተካክሉም አልቻሉም። ሊችሉም እንዴት እንዳልቻሉ እንጃ። ግን እኔ ብቻ ግን እሱ እንድናስተካክል ነው ዛሬ የመጣ ነው እና አሁን ደስታ ለሩታ አልፈልግሽም ብሏታል እና ያን ነገር ደግሞ እንድናስተካክል ነው ዛሬ የመጣ ነው በዚህ ቪዲዮ እና ደስታ የግዴታ ማስተካከል አለበት ይሄኛው ነገር። አሁን ደስታ ያ አልፈልግሽም ያለ ነገር ምንድነው? እሷን ያላረገላት ነገር የለም። መኪና ገዝቶላታል፣ ቤት ገዝቶ ያላረገላት ነገር የለም። ብዙ ነገር አድርጎላታል እና እኔ ደግሞ በዚህ እናንተ ደግሞ ሐሳብ መስጠት አለባችሁ። እነሱን የግዴታ ማስታረቅ አለብን አብረን ሆነን። እሱ አልፈልግሽም ያላት ምክንያት ማስተካከል አለብን የግዴታ ማለት እኛ እንደ ቤተሰብ ሆነን ይሄ ነገሮች ምናምን መፍታት አለብን። ባሪፍ ነገር ሆነው እነሱን በአንድ ላይ ማድረግ አለብን። የግዴታ እኮ ደስታ በቃ ለሷ ያልሆነላት ነገር የለም። ብዙ ነገር ሆኖላታል። ብዙ ነገር በቃ ነግሯታል። ስለው ብዙ ነገር በቃ ሚስጥሩ ምን ስለው በቃ ያጋራታል ሁሉ ነገሩ ምናምን በቃ ማያረግላት ነገር የለም እና ቤተሰብ እኔ የምንላችሁ ነው የፈለኩት አሁን የግዴታ ሩታ ደስታን ካልፈለገችው በግልጽ መንገር አለባት ለሱ። እንደዚህ አይምሮ መጉዳት የለባትም። ለሷ ስንት ነገር እየሆነላት ምናምን እንዲህ ነገሮችን ምናምን አስተካክሉ ለሷ ብዙ ነገር እየሆነላት እንደዚህ ማድረግ አልነበረባትም። እሷ ለሱ በቃ ጥሩ ፍቅር ነበር፣ ጥሩ አሪፍ ነገር ነበር ለሱ መስጠት የነበረባት እና ቤተሰብ ለሱ አሪፍ ነገር ስትሰጠው እኔ የሆነ ቪዲዮ ላይ ካያችሁት ቤተሰብ በጣም ያሳቀኝ ቪዲዮ አለ። የሆነ በቃ አብረው ሆኖ በቃ ታያቸው ነው ተቀኑባቸዋላችሁ ነው የሆነ ቪዲዮ ላይ በጣም ነው የተመቸኝ የሆነ ጊዜ ማለት እና ወደዚህኛው ቪዲዮ ስንመጣ አሁን ሩታ ለደስታ እንደዛ ያለ አሁን የግዴታ ለሱ በቃ ይቅርታ መጠየቅ አለባት። እሱ በጣም አይመሩ ተነክቶ ነው እንደዛ ሊላትም የቻለው በቃ እንዲህ በቃ አናደው ምናምን እንዲህ ብዙ ነገር አድርጎላት እንደዚህ ባጭሩ ትታው ስትሄድ አሁን ኤርሜላና ሩታው ላይ በቃ ተታርቀዋል። አብርሽም ምናምን ሁላቸውም አሪፍ ላይ ናቸው። አሁን ደግሞ በቃ ደስታ ይሁን ኑሮ ውስጡን የተነካው ነገር አለ እና ሩታ እንደዚህ ማድረግ የለብሽም ነው ብዬ እኔ የምነግርሽ። ደስታ በውስጥ መስመር ይነግረኛል እንደነገርኳችሁ ነው። ጓደኛዬም ስለሆነ ብዙ ነገር እናወራለን በውስጥ መስመር እናንተ አታውቁም። ቮይሱን አሁን ባሰማችሁ ደስ ይለኛል፣ ግን ሰዓት የለንም። ሰዓት ይፈልጋል። በቀጣይኛው ቪዲዮ ላሳያችሁ እችላለሁ እና አሁን ብዙ ነገር እኔ በቃ ይሄ ነገር በጣም ነው መርር ያለኝ። ወይ ወደ ቡታጅራ የግዴታ መምጣት አለብኝ ምናምን ብሎ በጣም ቪዲዮ ይሰራልኛል በውስጥ መስመር ማለት እያወራኝ ኢንቦክስ እያደረገ ምናምን ባሰማችሁ ደስ ይለኝ ነበር፣ ግን ሰዓት በጣም ይበላብናል። ያ ከሚበላ አጠራ አድርጌ ዋናውን ነገር ልንገራችሁ ብዬ ነው። ደስታ በጣም በቃ አይምሮ እየተነካው በቃ ወደዚህ ከመምጣቱ በፊት ከዛ ሀገር ጀምሮ እንደዚህ ለሷ በቃ ስታው ስለሄደች ምናምን በቃ በንዴት ሆኖ ከዛ እዚህ ከሚመጣ እኛ በፍቅር ሆነን ኮሜንት አሪፍ ነገር ይሰጠን እንደዚህ ለምን ታረጋላችሁ ምናምን ቤተሰብም እናንተ ኮሜንት አሪፍ ነገር መስጠት አለባችሁ። በእናንተም ቤተሰብ እንደሆናችሁ በወክልና ሆናችሁ በቃ እናንተም አሪፍ ነገር ንገሯቸው። እነሱ እንዲያስተካክሉ ይሄን ነገር አሪፍ ነገር እንዲያወሩ ንገሯቸው እና እኔ በምችለው አቅም አሁን በርግጥ አሁን እነሱ ካልታረቁ እኔ ከጀለሶች ጋር ሆኜ ምናምን እዛ ሽማግሌም አለ
ወስደን ችግሩ ምናምን መፍታት ይኖርብናል። ግዴታችን ነው። እነሱ ሲጣሉ እኛ የነሱን ደስታ ነው ማየት የምንፈልገው። እነሱ ጥላቸው ነው እኛ ዞር ብሎ የሚያይ ሰው አንፈልግም። እነሱ በቃ በመሃላቸው ሰይጣን ስለገባ ነው እንደዚህ ሊጣሉ ራሱ የቻሉት። በጣም ነው ደስታ የተነካው ካያችሁት ቪዲዮ ላይ ከዩ ጋር የሰሩት ቪዲዮ በጣም ልብ የሚነካ ነው። በጣም የሰሩት ቪዲዮ ማለት እኔ በጣም ነው ልቤን የነካው። እኔ ራሱ ያን ቪዲዮ ሳይ እኔ እንዲሰራላታል ብዬ አላሰብኩም ነበር። ከባሪፍ ነገር ራሱ አሪፍ ነገር ሲያደርግላት ነው የምናየው። ግን አሁን ለሷ እንደዚህ ሲያደርግላት ደግሞ አስቡት ምን አይነት ነገር እንደሚፈጠር ቤተሰቦች። እኔ ያልጠበቅኩት ነገር ነው ያጋጠመኝ እና ደስታ አይዞክ እንደዚህ አዝነብ አቀጥለም በፍቅር ሆናችሁ አብራችሁ ትኖራላችሁ እስከ ወዳኛው ዓለም በሰላም በፍቅር አንድ ላይ ትኖራላችሁ። ማንም የሚበጠብጣችሁ ነገር ሰው አይኖርም። በቃ እሷ አልተረዳችም ነው ትንሽ በቃ ባህሪዋ ስላልተግባባችሁ ነው። አሁን ከጊዜ በኋላ ትታረቃላችሁ። እንደምትታረቁም ተስፋ እናደርጋለን። ትታረቃችሁ አሪፍ ላይ እንደምትሆኑ አንጠራጠርም። ደግሞ ትሆናላችሁ። እንደዚህ ጥላቻ የሰይጣን ነው። ይቅርባችሁ። ይሁን ነገር አይደለም ጥላቻ። አሪፍ ነገር ይዛችሁልን እንድመጡ እንፈልጋለን። እኛ እንዲህ ጥላችሁን ስናይ እኛ በቃ ጥላቻችሁን ስናይ በጣም ነው እኛ ራሱ የምንበሳጨው። ቤተሰብ ራሱ በጣም ነው የሚበሳጩት እና በአሪፍ አንድ ላይ ሆናችሁ ህይወታችሁን በትክክል መምራት ነው ያለባችሁ። እንደውን እናንተ እርስ በራሳችሁ መጣላት ሳይሆን በመሃላችሁ ሰው እንዳይገባ ማድረግ ነው ያለባችሁ። ደስታ እኔ የምነግርህ ማለት ነው አንተም ከራስህ ጋር በቃ አሁን ሩታና ኤርሜላ ተታርቀዋል። በቃ እነሱ በቃ ሁሉም ትርቅት እየተሳረቁ ነው። በቃ አሪፍ ፍቅር ነገር እየፈጠሩ ነው ሁላቸውም እና አብርሽም ምናምን ሁሉም ቪዲዮ ላይ ሁሉም በቃ ስለ አሪፍ ነገር ነው የሚናገሩት። አሁን በቃ አንተም እንደዚህ በቃ አንተ በራስህ ነገር መፍታት ነበረብህ። እንደዚህ ማድረግማ አልነበረብህም። ደስታ እንደዚህ ቪዲዮ ሳሰራ በፊት በቃ ለሷ የሚገባን ነገር ስላደረክላት እሺ ምን ያርግሻሉ ከዚህ በላይ ምናምን ብለህ በግልጽ አውርታችሁ በራሳችሁ በቤተሰብ ዙሪያ አውርታችሁ ነበር መፍታት የነበረባችሁ። እንደዚህ ማለት አልነበረባችሁ እና አሁን እንደምትታረቁ ተስፋ እናደርጋለን። ቤተሰብ እናስታርቃችኋለን። በጋራ ሆነን አብረን ሆነን ማስታረቅ አለብን። እነሱን ደግሞ ማጣላት የለብንም። እኛም በቃ ማበረታታት ነው ያለብን። እነሱም አሪፍ ላይ እንዲሆኑ አሁን ተጋብተው ምን ልዩ ያልወለዱ ያላረጉት ነገር ምንም የለም። አሪፍ ላይ እንዲሆኑ አሁንም ከዚህ በላይ አሪፍ እንዲሆኑ እኛ ማድረግ አለብን በጋራ ሆነን ማለት ቤተሰብ። እኔ የምነግራችሁ እና እኔ የምላችሁ ከዚህ በላይ ምንም የለም። እንደነገርኳችሁ ደስታ ቢችል አሁን ከዛ ወደዚህ ሀገር ቢመጣ አሪፍ ነበር። ምናልባት እሷ ናፍቆት ይዟት ተመልሳ ይዛው ልትሄድ ትችላለች ብዬ ተስፋ አደርጋለሁ። ባይመጣም ይሻለዋል እሱ አንድም ከዛ እዚህ መጥቶ ራሱ ምናምን ስቃይ ነው። ብቻ ግን ተውት እሱ ይቀርና እኔ በቃ ደስታ በእኔ ቤት አንድ ቀን መምጣቱ አይቀርም። ስለኔ ብዙ ነገር አሪፍ ነገር ይነግራችኋል። ስለኔ ከሱ ጋር ያለው ነገር ቃል ገባላችኋለሁ። ቤተሰብ አላሳፍራችሁም። በእኔ ቤት አንድ ቀን እንደሚመጣ እርግጠኛ ነኝ፣ አልጠራጠርም። ይሄን ቀን ደግሞ ታስታውሱታላችሁ በእኔ ቤት ሲመጣ ማለት ቤተሰብ እና አሁን ለዚህ ይሄ ቻናል ደግሞ ቤተሰብ ሰብስክራይብ አድርጉት ምናምን ብዬ በቃ እኔ በቃ ደክመኝ ስንት ልንገራችሁ። እኔ አድርጉትም አታርጉትም በቃ እንደፈለጋችሁ ብታዩትም ባታረጉትም ኖርማል ነው፣ ችግር የለም። ዛሬ ትንሽ ጫን ብሎኝ ነው የመጣሁት በዚህ ቪዲዮ ውስጤ ስለነካኝ እና በቃ አሪፍ ነገር እነሱ እናርግላቸው እና ቤተሰብ እኔ እወዳችኋለሁ። ባላችሁበት ሰላማችሁ ብዝት ይበልልኝ። በቀጣይ ቪዲዮ እስከመጣ ይህን ቻናል ቢያንስ ትንሽ 5000 አስገቡት። ቢያንስ 10000 ይቅር 5000 ቢያንስ አስገቡት። ከፈጣሪ ጋር ታስገቡታላችሁ ብዬ ተስፋ አደርጋለሁ። እወዳችኋለሁ የኔ ቤተሰብ፣ አከብራችኋለሁ። አታሳፍሩኝም። አሁንም አላሳፈራችሁኝም። ይሄን ቤት 5000 አስገቡት። እወዳችኋለሁ። ቸር ቆዩኝ። በሰላም ይህን ቪዲዮ ተከታተሉት። እንዳያችሁት ቪዲዮ ሰብስክራይብ ላይክ አድርጉት። ያላረጋችሁት የረሳችሁት እወዳችኋለሁ።